ውድ እየተከበራችሁና የተወደዳችሁ ፋሚሊዎቼ ሰላም፣ ፍቅር፣ በረከት፣ ደስታ ባላችሁበት ድረሳችሁ እያልኩኝ ስሜ አብዱልአዚዝ ነው። ክሊኒካል ፋርማሲስት አት ሀረማያ ዩኒቨርሲቲ ኮሌጅ ኦፍ ሄልዝ እና ሜዲካል ሳይንስ። ዛሬ አዲስ ሀሳብ ይዤላችሁ መጥቻለሁ። ባይ አዲስ የሆነው ደግሞ ከኔ ስለመጣ ነው እንጂ ሜቢ ኦንላይን ላይ ሊሆን ይችላል፣ ሌላ ቦታ አዲስ ላይሆን ይችላል፣ የተለመደ ሊሆን ይችላል። ግን ከኔ አዲስ ስለሆነ ይህን ሀሳብ በእኔ በኩል ለእኔ ፋሚሊ እኔው ለእናንተ ማለት ነው ላደርሳችሁ እወዳለሁ። እና እሱም ብዙ ጊዜ እኛ ሰዎች በተደጋጋሚ እንዴት መድኃኒትን መውሰድ እንዳለብን አውቀንም ይሁን ሳናውቅ እንሳሳታለን። ይህንን ጉዞ ከመጀመሪያ በፊት አንድ ነገር ስለ ክሊኒካል ፋርማሲ ልላችሁ እወዳለሁ። እሱ ምንድነው? አንድ ክሊኒካል ፋርማሲ ምንድነው ማድረግ ያለበት፣ የእሱ ሮል ምንድነው የምለው ነው የሚሆነው ማለት ነው። ሰው as the name prefers just ፋርማሲ እንደምታውቀው ድሮ ዲስፔንሲንግ ላይ ብቻ ነው። ቀጥሎ ደግሞ ክሊኒካል ፋርማሲ የሆነበት ምክንያት ዳይሬክትሊ ክሊኒካል ፋርማሲ ሆኖ ክሊኒክ ውስጥ ባይሰራ እንኳን ፔሸንት ኬር ፕላስ ዲስፔንሲንግ ድረግ የምለው ነው ኢንክሉድ የሚያደርገው። እና ምንድነው here's what I actually does by the way እሱ ምንድነው አንድ ዶክተር ፔሸንቱ እሱ ጋር ሄዶ ዲያግኖሲስ አድርጎ ፕሮግኖሲስ ካደረገ በኋላ ቲፒካሊ ያንን ፔሸንት በሽታ አይደንቲፋይ ካደረገ በኋላ የሆነ ሜዲኬሽን ማኔጅመንት ይጀምራል። እና ያ ማኔጅመንት ውስጥ ሜዲኬሽን ሲጀምር የዛ አይነት ሜዲኬሽን ፕሪስክሪፕሽን ጽፎለት ወደ እኔ ይልካል ማለት ነው። ያኔ ነው የኔ ስራ የሚጀምረው። አይ አም ዘ ፋይናል ማኔጅመንት ፕሮሰስ ውስጥ የሚካተት ሰው ነኝ ማለት ነው የሚሆነው። ሶ ዌን ዘ ፔሸንት ካም ቱ ሚ ባይ ዛት ታይም ምን አደርጋለሁ? ቲፒካሊ ሶስት ነገሮችን እና አንድ አድቫይስ ነገር እጨምርለታለሁ ማለት ነው። አንደኛው ምንድነው ለፔሸንቴ የማደርገው ማለት ነው የተሰጠው መድኃኒት ትክክለኛ እንደሆነ አረጋግጥለታለሁ ማለት ነው። አይ ኮንፊርም ዳት ኤንድ ቼክ whether the written medication on prescription is the right one or the proper one የምለውን ቼክ ካደረኩኝ በኋላ ሰከንድሊ ምንድነው ቼክ የማደርገው ዶዙ መጠኑ የተጻፈው ዶዝ ትክክለኛው ዶዝ ነው ወይ የምለውን አይደንቲፋይ ያደርግለታለሁ ማለት ነው። ዘን the interaction medication of ማለት ሜዲኬሽን ኢንተራክሽን ትክክለኛ እንደሆነ ማለት ፉድ ሜዲኬሽን ኢንተራክሽን ሊሆን ይችላል፣ ኢንተራክሽን ኦፍ ሜዲኬሽን ቱ ሜዲኬሽን ሊሆን ይችላል። እነዛ አይነት ጉዳት ያለውን ኢንተራክሽንን ማለት ዲፍረንሽት አድርገውና ከሌለው እንድሰጥና ካለው ደግሞ ለዶክተሩ ጋር በመነጋገር ያንን ሶልቭ ለማድረግ እንደዚህ አይነት ነገሮችን ኮንፊርም ለማድረግ ነው ማለት ነው ከዶክተር የመጣውን። ፎርዝሊ ምንድነው የሆነ ፔሸንት ሜዲኬሽን ስትሰጠው ለተወሰነ ቀን እና ለተወሰነ ዊኮች ነው የሚሰጠው እና በተሰጠው ዊክ እና በተሰጠው ቀናቶች ጨርሶ ያንን ሜዲኬሽን እንዲወስድ መምከር ነው ማለት ነው። ዝም ብሎ ሰውየውን ይሄ መድኃኒት ውሰድና ተጠቀም ማለት አይደለም። whether the patient can take it BID or TID ይህንንም ቀጥለው ማለት ነው። the next step ላይ after I confirm it or after my checkup I will tell the patient እንዴት እንደምትወስድ እነግረዋለሁ ማለት ነው። ለምሳሌ አንተ ፔሸንት ሆነ እኔ ጋር ከመጣ እንዴት መውሰድ እንዳለብህ እነግርሃለሁ፣ ለምን መውሰድ እንዳለብህ እነግርሃለሁ፣ ከምንድነው መጠንቀቅ እንዳለብህ እነግርሃለሁ ማለት ነው። እነዚህ ነገሮችን ዘን እመክርሃለሁ ማለት ነው። ስለዚህ ዝም ብለው ዲስፔንስ ማድረግን አይደለም ማለት ነው ክሊኒካል ፋርማሲ ስራው የሚሆነው። ምንድነው የ30 ቀን ትምህርታችን በዚህ መልኩ የምንቀጥለው ይሆናል። አብራችሁን ቆዩ ማለት ፈልጋለሁ። ዶንት ቢ ኤ ፎሎወር ቢ ኤ አክቲቭ ለርነር። ሜቢ አንተን ላይ ሆኖ ይችላል፣ አንቺን ላይ ሆኖ ይችላል፣ ግን አንድ ሰው የሚጠቅመው ሰው ልኖር ስለሚችል ለዛ ሰው አድርስለት ማለት እወዳለሁ። ስላዳመጣችሁኝ በጣም ከልቤ አመሰግናችኋለሁ። ይህን ቤት ፎሎ ላይክ ማድረጋችሁን አትርሱ። መልካም ቀን። እወዳችኋለሁ።